አቤል የወይኗ ልጅ አወቃችሁት? ስለኛ ቪዲዮ ሰርቶ ሊያዋርደን ነው። አቤል የወይኗ ልጅ እኮ ቪዲዮ ሰራብን፣ ተዋረድን። አቤል የወይኗ ልጅን እናስቁመው። ንቁ። ይሄው ስለኛ ቪዲዮ ሰራ አቤል። ያ አቤል የወይኗ ልጅ የሚባለው ነው አሉ። ስለኛ ቪዲዮ ሰራ፣ ተዋረድን ዘንድሮ። አዎ ላዋረዳቸው ነው። እንግዲህ ከዚህ ቀደም ያያችኋቸው በሙሉ እኔ ራሴ በኤአይ ጀነሬት ያደረኳቸው በቪኦ3 ላይ ጀነሬት የተደረጉ አርቲፊሻል ኢንተለጀንሶች እንጂ ትክክለኛ ሰዎች አይደሉም። ነገር ግን ሪል በሚመስል መልኩ መጥተዋል። ዓለማችን ከፍተኛ የሆነ ስጋትና ከፍተኛ የሆነ ተስፋ ጋር ተጋጭታለች። ኤአይ መጪው ነገር ነው። The dangers of AI, artificial intelligence, a danger to our society. እንግዲህ ዛሬ በዚህ ፕሮግራም የማሳያችሁ በጣም የሚገርሙ ነገሮች ነው። ይሄ ቪዲዮ 3 ነገሮች ይኖሩታል። የመጀመሪያው ከዚህ ቀደም ከዓመታት በፊት ከዛሬ 20 ዓመት 30 ዓመት በፊት የተሰሩ ፊልሞች ምን ያክል እውነት ወደ መሆን እየመጡ እንዳለ this is serious በጣም በሚገርም ምሳሌ አሳያችኋለሁ። ከዛ ባሻገር ደግሞ በኤአይ ባጭር ጊዜ ውስጥ ከዓለማችንም ከሀገራችንም ሙልጭ ብሎ የሚጠፉ የሥራ አይነቶች አሉ። እነሱንም ማሳያችኋለሁ። ያው እንግዲህ ሟርተኛ እንዳትሉኝ ቀድሞ ለመዘጋጀት በጣም አስፈላጊ ስለሆነ እስከ መጨረሻው እንድትከታተሉት ነው። በትምህርት ላይ በስራ ላይ ያላችሁ በሙሉ ይሄንን ተከታተሉት። ከዚህም ባሻገር ደግሞ እንዲሁ የምናየው ኤአይ ደግሞ ሲመጣ ስጋት ብቻ ሳይሆን እድልም ይዞልን ነው እየመጣ ያለው። ምን አይነት የሥራ ዘርፎች በአዳዲስ በኤአይ ምክንያት ይፈጠራሉ የሚለውንም በዚህ ቪዲዮ እናያለን ማለት ነው። አብራችሁን ቆዩ። እኛን የሚያጋልጠው እኮ ዩቲዩብ ቻናሉን ሰብስክራይብ እንዲደረግልን ነው። ያሳዝናል።